ሄርሜላ በአብርሽ ምክንያት ወጥቃ ራሷን ስታ ሆስፒታል ገብታ ነበረ። እንግዲህ ለና አቤላ ዶክተሩ ሆዷን የመታት ነገር አለ ወይ ብሎ ጠይቋቸው የሆነ ነገር ነግሯቸዋል። በጣም አስደንጋጭ ነገር ተፈጥሯል። እና አቤላ እያለቀሱ ነበረ። ለሄርሜ ደግሞ አልነገሯትም። ምን ሆኜ ነው ብላ እየጠየቀቻቸው እያለቀሰች ነበር። ነገር ግን አልነገሯትም። እነሱ ያልነገሯት ለጤንነቷ ሲሉ ነው። በጣም የሆነ የተፈጠረ ነገር እንዳለ ያስታውቃል። ሁሉም እያለቀሱ ነበር። በጣም ያሳዝናል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተተረፍ ይበልልኝ። እንግዲህ በአብርሽ የተነሳ ሄርሜ ደንግጧት ምን እንደተፈጠረ አይታወቅም። ወጥቃ ነበረ። እንግዲህ ወጥቃም ሆስፒታል ገብታ ነበረ። ሆስፒታል ከገባች በኋላ ደግሞ ምርመራ ተደርጎላት ዶክተሩ ምን እንዳየ አይታወቅም፣ አልተናገሩ። ነገር ግን እነ አቤላ እነ ማርቲ እያለቀሱ ነበረ። የሆነ የተፈጠረ ነገር ያለ ይመስለኛል። እንግዲህ ኢንሻአላህ ምንም አልተፈጠረም፣ ሰላም ነው ብዬ ተስፋ አደርጋለሁ። እንግዲህ ሁላችንም እንደምናውቀው ሄርሜ እርጉዝ ናት። ቅርብ ጊዜ ነው እንግዲህ እንደዚህ አይነት ደግሞ ያው በቅርብ ጊዜ የተረገዘ ማነው ምን እንደሚባለው ገና ጽንስ ያላደገ ስለሆነ ቃል የተፈጠረ ነገር ሊኖር ይችላል። ምናልባትም አይታወቅም። ኢንሻአላህ ግን መጥፎ ነገር አይኖርም ብዬ ተስፋ አደርጋለሁ። ሁላችሁም ዱዓ ጸሎት አድርጉላት። ነገር ግን በጣም የሚያሳዝን ነገር እንዳለ ያሳውቃል። ሁሉም እያለቀሱ ነበር። በሰላም ሁሉም አያለቅሱም ማለት ነው። እንዳትናገሪ፣ እሷ ፊት እንዳታለቅሺ፣ አታስፎግሪ እያለ አቤላ ማርቲን እየተቆጣት ነበረ። ማርቲም እያለቀሰች ነበረ። እንግዲህ ሄርሜላ በጣም እየጮኸች እባካችሁ ንገሩኝ ምንድን ነው ያለችው እያለች ነበረ። ምን እንደተፈጠረ የምናውቀው ነገር የለም። ብቻ የሆነ የተፈጠረ ነገር እንዳለ ያው ተናግረዋል ማለት ነው። በጣም ነው የሚያሳዝነው። ይሄ ሁሉ የመጣው እንግዲህ በአብርሽ ምክንያት ነው። ማለቴ አብርሽን ስታየው ያው እንግዲህ አንቺን አልፈልግሽም ወደ ሩታ ተመልሽ ያለው ሲላት፣ ግን ደግሞ አብርሽን ስታየው ሌላ አብርሽ ነው የሆነው። እውነት ለመናገር የሆነ ነገር ሆኗል። አውቆ ሆን ብሎ ይሆን እውነት ታሞ ይሆን የምናውቀው ነገር የለም። ነገር ግን አብርሽ ቁጭ በል ሲሉት ይቀመጣል፣ ተነስ ሲሉት ይነሳል። ልክ እንደ ሕፃን ልጅ ነው ያለው ማለት ነው። ትናንትና ዳኒ ተነስ ሐኪም ቤት ልውሰድህ ላስመረምርህ ወይም ጸበል ልውሰድህ ብሎ ሲያነሳው መቆም አቅቶት ነው የወደቀው እና በቃ የለም አብርሽ እሱን አይደለም ሌላ ሰው ሆኗል ማለት ይቻላል። ለማንኛውም እንግዲህ የእሷ ሄርሜላ ምክንያት ይሄ ነው። በእሱ የተነሳ ነው ይሁን ለመጣው እንግዲህ በሄርሜላ ለሚመጣው ነገር ሁሉ ተጠያቂ የሚሆኑት ሩታና ኤፍሬም ናቸው ብዬ ነው የማስበው። ምክንያቱም አብርሽ ላይ ምንም አይነት ችግር ቢመጣ ምንም አይነት ነገር ቢፈጠር ከአብርሽና ከሩታ ውጪ የሚሆን አይመስለኝም። ምክንያቱም ከጅምሩ እስከ መጨረሻው ተሳካ ሲሉ ነበረ ማለት ነው። አብርሽ በውስጡ ሩታን እንደሚወዳት ሁላችንም እናውቃለን። ነገር ግን የሚወዳት በፍቅርና ኖርማኒ በራሱ ፍላጎት እንጂ የሆነ ነገር ብቻ አላቅም እንደዚህ ፍዝዝህ ብሎ ምናምን አይመስለኝም። ማለት በእንደዚህ አይነት ሁኔታ በጣም ይደብራል። እንግዲህ ኮሜንታተሮች ሁሉም ግምት ነው፣ ሁሉም የግምተው የራሱን አስተያየት ነው። አብርሽን የሆነ ነገር አገውት የሆነ ነገር አስነክተውት ምናምን ነው እየተባለ ያለው። እውነታውን እኛ የምናውቀው ነገር የለውን። እውነታውን የሚያውቁት እነሱ ራሳቸው ናቸው። ነገር ግን ያ ሁላችንም የምናውቀው ነገር ቢኖር አብርሽ ደህና እንዳልሆነ ነው። ደህና እንዳልሆነ ሁላችንም እናውቃለን። ምን ይሁን ግን የምናውቀው ነገር የለም። እና በሄርሜላ ለሚወጣው ነገር ተጠያቂ የሚሆኑት አብርሽን ለዚህ ችግር ያጋለጡት ሰዎች ናቸው ማለት ነው። ወደዚህ ችግር የገፉ ሰዎች ናቸው ወይም ያስገቡት ሰዎች ናቸው ብዬ ነው የማስበው፣ እንደኔ ማለት ነው። ለማንኛውም ሁሉም ነገር የሆነው ይሆናል፣ የቀረ ይቀራል፣ የሚሆነው ይሆናል። ዋናው ነገር ግን አሁን የሚያሳስበው የሄርሜላ ጤንነትና በውስጧ ያለው ነፍስ ጤንነት ነው የሚያስጨንቀው የሚያሳስበው ማለት ነው።
እንግዲህ ለማንኛውም እናንተ ሁላችሁም ዱዓ ጸሎት አድርጉላት ማለት ነው። በሰላም እንድትወጣ ሰላም እንድትሆን እንዲሁም በውስጧ ያለው ጽንስ ሰላም እንዲሆን ማለት ነው። በጣም በጣም አስደንጋጭ ነው እውነት መናገር። ሁላቸውም ሲያለቅሱ በጣም የደነገጠኝ ማለት ነው። እና ቤተሰብ እስካሁን አብራችሁን ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ሰላም ሁኑልኝ። እስካሁን አብራችሁን ስለነበራችሁ አመሰግናለሁ። ሰላም ሁኑ። ሰላም